ኡመር አሽረፍ ያው እንደምታውቁት የትሬዲንግ ዜላ መስራች በጣም ጎበዝ የሆነ ስቶክ ትሬደር ነው እና አንድ ያነሳው ሀሳብ ነበረ፣ እኔም ደግሞ የምደግፈው ሀሳብ ማለት ነው እና የእናንተንም ሀሳብ ኮሜንት ላይ እንድትነግሩኝ ፈልጌ ነው። ምንድነው ያነሳው ሀሳብ? አንድ ትሬደር ውጤታማ ነው ለመባል ወይ ደግሞ ፕሮፊታብል ነው ለመባል የተለያየ ማርኬት ኮንዲሽኖችንም ፓስ እያየ ያንን ነገር አዳፕት እያደረገ የተለያዩ ማርኬት ኮንዲሽኖችን አዳፕት አድርጎ መቆየት ስላለበት ከ3 4 5 ዓመት ያህል መቆየት አለበት ማርኬቱ ላይ ብሎ ያስባል ኡመር አሽረፍ ማለት ነው። እኔም ደግሞ በጣም የምደግፈው ሀሳብ ነው ይህን ነገር ማለት ነው። ምክንያቱም ብዙዎቻችሁ እዚህ ጋር አሁን ይህንን ቪዲዮ የምታዩት 6 ወርም 1 ዓመትም ያልሞላችሁ ልጆች ልትሆኑ ትችላላችሁ። ፕሮፊርሞችን ገብታችሁ ፒያውት አግኝታችሁ የተወሰነ ሪዛልቶችን ያያችሁ ሰዎች ልትሆኑ ትችላላችሁ። ያ ማለት ግን ምንድነው እኔ በግሌ እናንተ ፕሮፊታብል ናችሁ ማለት አይደለም። ምክንያቱም የተለያዩ ማርኬት ኮንዲሽኖች አሉ በተለያየ ጊዜ የሚፈጠሩ ማለት ነው። የተለያየ ማርኬት ኮንዲሽንን አንደርስታንድ አለማድረግ ማለት ነው። ገብቷችኋል አይደለ? ምክንያቱም ያንን ሰርቫይቭ ለማድረግ ኤክስፔሪንሱ ስለሌላችሁ ማለት ነው። ሶ በዚህ ሀሳብ ላይ የእናንተስ ሀሳብ ምንድን ነው? ኮሜንት ላይ አስቀምጡልኝ።